አታስት እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ እንድታስት የመጣ ወጋው ራስህ ይፍረስ። አዳንቼ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል። አልተናገረም? ማይሞት ናሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ አምላኬ ያለው ማንን ነው ጥያቄ? አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አምላኩ ነው ማለት ነው አይደለ? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። እሻለች አምላኬ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ ላስረዳ። ቆይ ለስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? እናንተ አስተምረው ጥያቄ አምላክ የሚለው ማንን ነው ስልሽ ከእርሱ ከኢየሱስ ሌላ አብን አብን ጥሩ። ኢየሱስ ክርስቶስ አምላክ አለው። ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? ጎበዝ። ያየህ መለኮት ማለት ነው። የአብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አለው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ። ግን ትቀበለዋለህ አንተ ትቀበለዋለህ? ንገረኝ ሳይሆን አንቺ ቆይ ራስ ነው። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ለራሱ አምላክ ያለው ማለት ነው። አምላክ ያለው ኖ እንደሱ አይደል። አንተ ትቀበለዋለህ ወይ? አብ አምላክ ነው። እሺ ተስማማውልህ። አምላክ ነው። ኦፍኮርስ አምላክ ነው። ስለዚህ አምላኳ ኢየሱስ ለራሱ አምላክ አለው። አያሳዝንም? ባለ ኖ እንደሱ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው የተባለልን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ነው። አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጠጥረኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተን ነው ልሰማ የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው። ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመበት እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው። ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ